አንዲት እናት ህልም አለሙ። በጣም የሚገርም ህልም ነው ያዩት። የሰማችሁኝ ነው? ጠዋት ንስሐ አባታቸው ኪዳን አድርሰው ሲወጡ መስቀል ሊያሳልሙ ሲሉ መምህሩ አሏቸው፣ አቤት እኔ እንደ ምእመናን መባረክ አልፈልግም አሉ። እንዴ ወለተ ማርያም ለምን? አይ እንደ ካህናቱ ይባርኩኝ። እንደማን ይባርኩኝ? እንደዚህ አለ። እንዴ ምን ነው ወለተ ማርያም አሉ። ዛሬ ሌሊት በህልሜ እርሶ የለበሱትን ልብሰ ተክህኖ ለብሼ፣ ሴቷ እኮ ናቸው፣ ቀጸላውን አድርጌ መጎናጸፊያውን በእውነት ተጎናጸፍ ቀጸላውን አድርጌ ታቦተ ሕጉን አክብሬ ተሸክሜ ያየሁ። የሰማችሁኝ ነው? ስለዚህ እንደማን ይባርኩኝ? እንደ ካህናቱ ይባርኩኝ። ግን የሚያሳዝነው እርሶ ንስሐ አባቴ ደግሞ የታናናሾቹን የዲያቆናቱን ልብስ ለብሰው ቃጭል እየመቱ ከፊት ከፊት ይሄዱ ነበረ። እኔ ደግሞ ታቦቱን ተሸክሜ ጎምለል እያልኩ ከኋላ ሲሄድ አየው ሲሏቸው፣ አይ ወለተ ማርያም ጉድ ሆነሻል አሉ። ምን ነው አሉ ደንግጠው ሴትዮዋ። መጎናጸፊያ ተጎናጽፈሽ ታቦቱን እኮ አክብረሽ ማየትሽ ሙተሽ ሳጥን ውስጥ ገብተሽ አስከሬኑ በመጎናጸፊያ ተጎናጽፎ ነው። እኔ ደግሞ ቃጭል እየመታው ከፊት መሄዴ ፍታት እየፈታውሽ ወደ መካነ መቃብር ጉዞ ስናደርግ ነው ሲሏቸው፣ አረ መምህሩ እሸቴን ነው ህልም አላየሁም አሉ።